ሰላም ተመልካቾቼ እንደምከረማችሁ። አሁን ደግሞ ይዤላችሁ የመጣሁት በባለፈው ወደ ራያ ቆቦ ይዘናቸው ከሄድናቸው ሶፋዎች ጋር አንድ ላይ የታዘዝናቸውን የፈርኒቸር እቃዎች ነው ማሳያችሁ። ሙሉ የመኝታ ቤት እቃዎች ናቸው እና ዋጋቸውን እንግዲህ ሁሉንም በቪዲዮ መጨረሻ ነው ማስቀምጥላችሁ። እስከ መጨረሻው መከታተላችሁ እንዳረሱ። ከዚህ ድሬሲንግ ቴብል ሲጀምርላችሁ እቺ ድሬሲንግ ቴብል እንግዲህ በአይነቷ ለየት ያለች ናት። እስከዛሬ ሰርተናት አናውቅም። የውጭ ፎቶ ነው አንስተው ይላኩልኝ። በዚህ ደረጃ ጥንቅቅ አድርገን ሰርተናታል። ከውጭው አስበልጠነዋል ብል እንግዲህ ማገረን አይሆንብኝም። አስተያየት ለእናንተ ትቻለሁ እና ስፋቷ ሜትር ከ20 ነው። መሀል ላይ መሳቢያዎች አሉት። እንደምታዩት ደግሞ ከላይ በጣም ሰፋ ያለ መስታወት አለው ማለት ነው። እንደምትመለከቱት ከቁመታችሁ በላይ ነው የሚያሳያችሁ። መስታወቱ ስፋት በጣም የወደድኩት ነው፣ ምክንያቱም በደንብ አድርጎ ያሳያችኋል። ሲቀጥል ደግሞ ከላይ ቦክስ አድርገንለታል፣ የራሱ መሳቢያ አለው። ታች ላይ ደግሞ ሁለት በሮች፣ መሀል ላይ እንደዚሁ መሳቢያ አድርገንለታል ማለት ነው። ይህም ደግሞ በርከት ያሉ እቃዎች እንዲይዝላቸው ያደርጋል። መሳቢያዎች ሁሉም በስላይደር የተገጠመላቸው ናቸው። በደረጃ አንድ ስላይደር የተሰሩ ናቸው። 3 መሳቢያዎች አሉት፣ ሰፋፊ የሆኑ እንደዚሁም ግራና ቀኝ በሮች አሉት። ውስጥ ላይ ቁም ሳጥን ብቻ ሳይሆን እንደዚህ ድሬሲንግ ቴብል ኮሞዲኖች ሳይቀሩላ ውስጡንም ቀብተን ነው የምንሰጣችሁ እኛ ጋር ስታዙ። እሱም ተመራጭ አድርገናል። ከላይ ደግሞ እንግዲህ አንዳንድ ውድ የሆኑ እቃዎችን ከላይ ማስቀመጥ ትችላላችሁ። ጌጣጌጦች ምናምን ለዛ ተብላ የተሰራች ናት ከላይ ያለችው እና ከለራቸው ደግሞ ሁሉም ማች ተደርገው ነው የተቀቡት። ሲልቨር በጎልድ ነው። በላኩልን በደንበኞቻችን ምርጫ መሰረት ነው የቀባ ነው። ከዚህ ቀደም እንደነገርኳችሁ ያው እኛ በደንበኞች ምርጫ ነው ቀለም እንቀባው። እዚህ ጋር ደግሞ ማሳያችሁ ከሱ ጋር አንድ ላይ ማች የተደረገ ሜትር ከ80 ይሆን አልጋ ነው። ግራና ቀኝ ፍሬም እንደዚሁም ሁለት ኮሞዲኖች አሉት። ታች ላይ ደግሞ እንደምታዩት ቦክስ ነው፣ ከግሬው በኩል ያለው ቦክስ ማለት ነው። አልጋውን ለመዘርጋት ስላልተመችን ነው እንጂ ገጣጥመን እናሳያችሁ ነበር። ታች ላይ እንግዲህ ቦክስ ነው ያለው። በሩ ብዙ ጊዜ ወደ ላይ የሚከፈት ነበር የተለመደው። አሁን ደግሞ ከጎን በመሳቢያ እንዲሆንላቸው ፈልገው ከስተመሮች በእነሱ ምርጫ እንግዲህ ሰፋፊ የሆኑ መሳቢያዎችን አድርገንለታል ማለት ነው። እና የፈለጋችሁትን ያክል እቃዎች ይይዝላቸዋል። ስፋት ስላለው መሳቢያው ምናልባት ካሜራማኑ ስላላሳያችሁ ነው እንጂ በደንብ ሰፋ ያለ ስለሆነ ልብሶችን ሁላ መያዝ የሚያስችላችሁ ነው፣ ከቁም ሳጥናችሁ ጎን ለጎን ማለት ነው። እና ግራና ቀኝ ላይ እንደምታዩቸው አምፖሎች አሉት። እንደተለመደው ተለጣፊ አምፖሎች ናቸው። ኮሞዲኖቹ ደግሞ እንደምታዩቸው ሁለቱንም መሳቢያ ያላቸው። አምፖል ደግሞ ከለር 3 አይነት ከለር አለው። እናንተ እንዳስፈልጋችሁና እንደ ሁኔታው እየቀያየራችሁ መጠቀም ትችላላችሁ። ሲቀጥል ደግሞ በግራና በቀኝ ሶኬቶች አሉት። ካልጋችሁ ላይ መውረድ ሳይጠበቅባችሁ ስልካችሁን ቻርጅ ማድረግ የሚያስችላችሁ ስራዎች ናቸው ማለት ነው። እንግዲህ ደንበኞቼ በዚህ መልኩ ላይፋችሁን ቀለል የሚያደርግ ስራዎች ነው እኛ ጋር ስታሰሩ እንሰራላችሁ። ከላይ ደግሞ እዚህ ጋር እንግዲህ በሌዘር የተሰራ ለመቀመጫ አልጋችሁ ላይ መራቅ ሳይጠበቅባችሁ ረፍት ለማድረግ የሚያስችላችሁ በሌዘር የተሰራ ማረፊያ አዘጋጅተንለታል ማለት ነው። ሲቀጥል ደግሞ እዚህ ጋር ባለ 3 ተከፋች ሜትር ከ20 ናት። ከሁለቱ ስራዎች ጋር አንድ ላይ የምትወጣ ናት። ያው ደንበኛዬ ቤቴ ጠበብ ስለሚል ብላ ቁም ሳጥኗን ተለቃላ አድርገቻትም በሜትር ከ20 ሳይዝ ነው ያዘዘችን። እኛም እንግዲህ በምታዩ መልኩ ልቅም አድርገን ከሁለቱ ጋር ማች እንዲሆን አድርገን በሰጠችን ፎቶ መሰረት እንደዚህ አድርገን ውብ አድርገን ሰርተንላታል ማለት ነው። ውስጥ ላይ እንግዲህ በግራና በቀኝ 3 ፓርቲሽኖች አሉት። መሀል ላይ ደግሞ የመስቀያ ክፍል ነው። ሶፍ ጀለብያ ምናምን የመሳሰሉ ነገሮችን መስቀል እንዲያስችላችሁ የመሀለኛውን በር እንደዛ አድርገን ነው የምንሰራው እና በርከት ያሉ ልብሶች ይዝላቸዋል። በተለይ ለላጤዎች በኪራይ ቤት ላላችሁ ምናምን ተመራጭ የሆነች ቁም ሳጥን ናት። እንዲሁም ደግሞ ማች አድርጋችሁ ብታዙን ሳይዙን ሰፋ አድርገን ከለሩን ከወደዳችሁት መስራት እንችላለን ማለት ነው። እና ዋጋቸውን እንግዲህ ሁሉንም በቪዲዮ መጨረሻ ነው ማስቀምጥላችሁ። እስከ መጨረሻው መከታተላችሁ እንዳረሱ። ታች ላይ ደግሞ መሳቢያ አለው። 2 ትላልቅ መሳቢያዎች አሉት። እነዚህም እንግዲህ ካልስ እንዲሁም ትናንሽ ልብሶች ትላልቅ ልብሶች ጋር ሲቀላቀሉ የሚጠፏችሁን እዛ ውስጥ ማስቀመጥ የሚያስችላችሁ ናቸው። እንደዚሁም ከላይ ከቁም ሳጥኑ ከላይ በአናቱ በኩል ደግሞ ሻንጣዎችን መደርደር ያስችላችኋልና ዘርፈ ብዙ አገልግሎት ያለ ቁም ሳጥን ናት። ትንሽ ብትመስልም በጣም ብዙ ነገሮችን ትይዝላችኋለች ማለት ነው። ሲቀጥል ደግሞ እዚህ ጋር ባለ 4 ተከፋች ቁም ሳጥን አለን። እንግዲህ ይሄ ቁም ሳጥናችን በጣም ብዙ አዳዲስ ነገሮችን አካቷል። ከነዛ መካከል እንግዲህ እስከዛሬ ባለ ኮንፈርት በሮችን ከላይ እናደርግበት ነበር። እዚህ ላይ ግን ከስተመሮቻችን ሙሉ እንዲሆን ስለፈለጉ በሩ የኮንፈርቱ በር እንዳለ ሆኖ በሩን ብቻ ወጥን ያደረግነው። ኮንፈርት ማስቀመጫው ከላይ በምታዩ መልኩ አልተቀነሰም እንደነበረ ነው ማለት ነው። ወደ መሃል ላይ ስንመጣ ደግሞ እዚህ ጋር አሁን ተለጣፊ መስታወት እንደ ድሬሲንግ ነው እንጂ የሚመስለው እዚህ ጋር አሁን በር አለ ቢል ማን ያምናል? እስኪ እናንተ ፍረዱ። የተሸወዳችሁ ደግሞ በኮሜንት ላይ እስኪ ትነግሩናላችሁ ማለት ነው።
እና ይሄ መሀል ላይ የምታዩት በር ነው ማለት ነው። እስኪ እየከፈኩ አሳያችኋለሁ። እስከዛሬ የተለመደው ውስጥ ላይ የሚለጠፍ መስታወት እና እንደዚህ የተቀፈፈ መሀል ላይ የሚለጠፉ ናቸው እንጂ እንደዚህ ከውጪ ተለጣፊ ተደርገው በሩ ላይ ሙሉ ለሙሉ የሚለጠፉ መስታወቶች ብዙ የተለመደ አይነት አሰራር አይደለምና በምታዩ መልኩ እንግዲህ አዳዲስ አሰራሮችን ይዘንላችሁ መጥተናል ማለት ነው። ግራና ቀኝ በተመሳሳይ ልብስ መደርደሪያዎች ናቸው። መሀል ላይ ደግሞ የልብስ መስቀያ ክፍል ሆኖ ከውጭ በኩል ደግሞ መስታወት አድርገንበታል። መስታወቱ ቢሰበር ምን አይነት ጉዳት አይደርስም ወይ ብላችሁ ወይ አይወድቅም ወይ ብላችሁ የምትጠይቁ ከሆነ መስታወቱ እንደዚህ አይነት ችግሮችን እንዳይፈጠሩ በማሰብ በጣም ልቅም አድርገን ተጨንቀን የሰራ ነው። መስታወት ነው፣ ያው ሊሰበር ይችላል፣ አይሰበርም አንላችሁ። ግን ቢሰበርም መሬት ላይ ወድቆ ሰው ላይ ወይም ህጻናት ላይ ምንም አይነት ጉዳት አያደርስም። እዛው ላይ ተሰነጣጥቆ ነው የሚቀረው። ማጣበቂያው ያን እንዲያደርግ አድርገን የሰራ ነውና በዛ በኩል ምንም አይነት ሀሳብ አይግባችሁ ለማለት ያክል ነው። በቀጣይ ደግሞ እንግዲህ ከነሱ ጋር ማች የሆነች የሁለተኛ ደንበኛ ስራ ነው እንግዲህ ከቁም ሳጥኑ ጀምሮ ያለው። እዚህ ጋር ሜትር ከ50 አልጋ አላት። የቅድሙ ከ80 ነች፣ እኛው ሜትር ከ50 ናት። ምን ያክል ልዩነት እንዳለው እንግዲህ ይሄ ቪዲዮ የሚያሳይ ይመስለኛል። እና እዚህ ጋር ምንም አይነት ሌዘር አልተጠቀምንም። ሙሉውን በጣውላ ነው የተሰራ ነው። እሱም መሆኑ እንግዲህ ከለር መቀየር ራሱ ብትፈልጉ ምንም አይነት ተጨማሪ ወጪ ሳታወጡ ቀለም ብቻ መቀየር ትችላላችሁ ማለት ነው። ይህም በተመሳሳይ በግራና በቀኝ አምፖሎች አሉት። ታች ላይ ደግሞ ቦክስ አለው ከዛኛው ጋር በተመሳሳይ መሳቢያዎች ናቸው ያደረግንለት። እዚህም ላይ በደረጃ አንድ ሌዘር ከላይ መቀመጫ አድርገንለታል። ያው ተቻኩለን ስለነበር አምፖሎቹን አልገጠምናቸውም እና ነው በግራ በኩል አንዷን አምፖል እና የዚህ አልጋ ዋጋ 47,000 ብር ነው አሁን ላይ እየተሰራ የሚገኘው። የሁሉንም ወቅታዊ ዋጋቸውን ነው የምነግራችሁ። ይሄኛው ባለ 4 ተከፋች ቁም ሳጥን ደግሞ 50,000 ብር ነው አሁናዊ ዋጋው። ሜትር ከ20 ቁም ሳጥን ደግሞ 30,000 ብር ናት አሁን ላይ እየተሰራች የምትገኘው። ሜትር ከ80 አልጋ ደግሞ በ52,000 ብር ነው እየተሰራ የሚገኘው። ድሬሲንጎቹ ሁለቱም በተመሳሳይ በ25,000 ብር ነው እየሰራናቸው የምንገኘው። ልቅም አድርገን ሰርተን ለደንበኞቻችን አስረክበናል። እነሱም እጅግ በጣም ወደውት ቆቦ በዚህ አጋጣሚ ሳላመሰግናችሁ ማለፍ አልችልም። በጣም እንግዳ አክባሪ እንግዳ ተቀባይ ናቸውና ተቀብለው አስተናግደው አመስግነው ተለያይተናል ማለት ነው። እናንተም እንግዲህ እንደዚህ አይነት ትዕዛዞችን ማሰራት በምትፈልጉ ሰዓት ታች ላይ የማስቀምጥላችሁ ስልክ እየደወላችሁ በማንኛውም ሰዓት ማነጋገር ማለት ትችላላችሁ። በየትኛውም ሀገር ላይ ሆናችሁ ብታዙን እኛ ርቀት አይገድበንም። እዛው ቤታችሁ ድረስ መጥተን ገጣጥመን ነው የምናስረክባችሁ። እናንተ ሀገር ውስጥ ባትሆኑ ራሱ ለተቀባዮቻችሁ እንደ ራሳችን አድርገን እቃውን ምንም አይነት ጭረት መፋፋቅ ሳይደርስበት እዛ ያላችሁበት ቤታችሁ ድረስ መጥተን የምናስረክብላችሁ ይሆናል።